ብትሄድ ነው የሚሻለው ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል የቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ጠፋውኝ አይደል ቤተሰብዬ? ይቅርታ እንግዲህ አይመቸኝም አንዳንድ ጊዜ፣ ለዛ ነው ማለት ነው። ሰሞኑን እንግዲህ ያው ያየን ያለነው ነገሮች አሉ ዩቲዩብ መንደር ላይ ማለት ነው። ትላንትና አብርሃምን እንግዲህ በፖሊስ አሲዛ ወደ ህግ ቦታ እንዲሄድ አድርገዋለች ሩታ ማለት ነው። ይጠበቅ የነበረ ነገር ነው። ሁላችንም ደግሞ ወደዛ ስቴፕ ግቢ ብለናል። ምክንያቱም አብርሃም እያላገጠ እያሾፈባት ስለነበረ እንዲሁም ደግሞ ጉዳዩን መቋጨት ስላልፈለገ በጣም ብዙ አመላልሷታል። እቺ ገና አራስ ልጇ እንኳን በአግባቡ ጠብቶ ያልጠገበ ህፃን ልጅ ቤት ውስጥ እየጣለች እየሄደች ከሱ ጋር ሁሉ ጊዜ ማባከም ማለት እሱ በራሱ ምን አይነት ሀሳብ እንዳለው አላውቅም። እውነቴን ነው ቤተሰብ። ልጁን የሚወድ አባት ቢያንስ ለልጁ አያስብም? ገና አራስ ናት፣ ጡት ያስፈልገዋል ልጁ። ከልጁ አጠገብ መራቅ የለባትም ያውቃል። ከሱ ጋር የምታሳልፈው ከሱ ጋር የምታጠፋው ያልሆነ ያልባሌ ጊዜ በራሱ ለልጁም ጉዳት እንዳለው እንኳን ቢያንስ እንደ አባት ትንሽ እኮ ማሰብ ያስፈልጋል። እና በጣም ስላበዛውም ነው አሁን እሷ ይሄን ስቴፕ ውስጥ የገባችው፣ ስላበዛውም ነው። ማንም ሰው ደግሞ ማለት ነው ትክክል ነሽ ሩታ ብሎ ሀሳብ ይሰጣት አሁን ላይ ነው ማለት ነው። ሰሞኑን ወንድሞቿንም ይዛ ሄዳ ነበረ። ያለውን አግባብ ያልሆኑ ንግግሮች፣ በጣም የሚደባብሩ ነገሮች ተፈጥረው ነበረ። ይሄ ሁሉ ከንቱ ጊዜ ነው ያለፈው፣ ከንቱ ነገር። እንዲሁም ደግሞ የገዛ ቤተሰቦቿን ዲስሪስፔክትን ያደረገባት ማለት ነው። ማለት አስባችሁታል? ባልና ሚስቶች መካከል የባል ቤተሰብና የሚስት ቤተሰብ መከባበር እንዳለባቸው ታውቃላችሁ መቼስ። መከባበር ከሌለ ነገር ተበላሸ ማለት ነው። እና አብርሃም በግልጽ ማለት ነው የእሷን ቤተሰብ በተለይ ያው ቤተሰብ አይደሉ እነ አቡሻ እና ኖቤል ወንድሟ ናቸው እያልን አይደል ስቴፑ እየቀጠለ ያለው ማለት ነው። ስለዚህ ወንድሞቿን በዛ ልክ ሲያናግር የነበረበት ሳምንት ራሱ በጣም ነው የሚያስጠላው። ማለት በቃ መከባበር እንዳይኖር ባይዞ ረጃጅም ጊዜ ካያችሁ፣ በጣም በብዙ ቪዲዮዎች ላይ ካያችሁ ሩታ ናት በጣም ሪስፔክት ያላት ለአብርሃም ቤተሰብ። በጣም ታከብራቸዋለሽ፣ ስታገኛቸው የምታናግርበት መንገድ ምናምን ቤተሰብ በጣም ደስ የሚል ነው እሷ። ግን አብርሃም የሩታን ቤተሰቦች ሲያገኝ ይሆናል አይደለ ይሆናል ፈራማ አይነት የሆነ ደስ የማይል በቃ ለቤተሰቦቿ ክብር እንደሌለው የሚያሳይ ብዙ ቪዲዮዎችን አይቻለሁ እኔ ከዚህ በፊት። አሁን በነኖባ ላይ ብቻ እንደዛ ስላደረገ አይደለም አዲስ የሆነብኝ ለኔ ማለት ነው። ስለዚህ አብርሃም እኔ መቼ ማለት እኔ እንጃ የልብ ቲቪት የሚባል ነገር አለበት። ያ ቲቪት ደግሞ መቼ እንደሚበርድ አላውቅም። በጣም መጥፎ ነው አሁን ያለበት ስቴፕ አብርሃም። እኔ እንጃ መከራ ይምከረው ብለን እንተው እንጂ አብርሃም በሰው ተመክሮም ሊሰማ ያልቻለ ሰው ነው። ስለዚህ ማለት ነው ለፖሊሶቹ ደግሞ በዚህ ልክ መዋሸት አይጠበቅብህም አብርሃም ማለት ነው። እናንተ ያረገችኝን አታውቁም፣ ወንድሞቿን ይዛ መጣ ምናምን። ይሄ አሁን ላይ የተፈጠረ ስቴፕ አይደለ እንዴ? እምቢ በማለት የተፈጠረ መንገድ አይደለ እንዴ? ከዚህ በፊትስ የነበረው ምን ነበረ እንዴ? ያ ሁሉ ታሪክክም መቼስ አሸፋፍነው ያው ሚዲያ ላይ ስላለ ማለት ነው። እና ውሸታም ከመባል ደግሞ ዝም ብለህ እሺ በቃ ወደ ህግ አካል እንሂድ፣ ሁሉም በህግ አግባብ ይሄዳል ብለህ መሄድ ሲገባ ያልሆነ ክርክር ያልሆነ ንግግር እነሱን ስታናግርበት የነበረው መንገድም እኔ አልተመቸኝም። በነገራችን ላይ አንድ የህግ አባል ቤተሰብ የህግ አባል ናቸው፣ ሊከበሩ ይገባል። እነሱ በክብር ነው ገብተው ያናገሩት። ስቲል መግባት እንኳን አልፈለጉም ታውቃላችሁ። መግባትም አይጠበቅም፣ ምክንያቱም ህጉ ከውጪ ነው ነገሮችን ፈተው መሄድም ካለበት ከዛ ይዘውት የሚሄዱት። እሱ ነው አስገድዶ እንዲገቡ ወደ ቤት ራሱ ያደረገው ማለት ነው። ከዛ በኋላ ግን ቆሞ ሲያናግራቸው የነበረው ስቴፕ እቺ ሚስጥር ኪስ የምትባል ኪስ አለች። ምን ለአብርሃም ሲባል ሱሪዎች ላይ ሁሉ ሚስጥር ኪሶች በቀሩ ቤተሰብ ሁሌ ጊዜ እዛው ካልከተተ እጁን ኮንፊደንስ አይሰጠውም። አይታችሁ ከሆነ ሁሌ ጊዜ ሁለት እጁ እዛች ሚስጥር ኪስ ውስጥ ይከታል። ከፊት ለፊቱ የህግ አባላት ናቸው አይደል የቆሙት። በስነ ስርዓት ቆሞ አያናግርም፣ በትህትና አያናግራቸውም። አንዴ ግድግዳ በእጁ ይደገፋል፣ አንዴ ደግሞ ከኋላ ያለውን ቁም ሳጥን ሁላ ተደግፎ በቃ ኖርማል ጓደኞቹን የሰፈር እንደዚህ ያለ ወሬዎችን የሚያናግር ነው የሚመስለውና ትክክል አይደለም ይሄ በራሱ ማለት ነው። የምሬን አብርሃም ማለት ነው። ቢቻል እዛው ህግ ቦታ ቆይታችሁልን የሆነ ማለት ቢማር ቢቀጣ ማለት ይሄ አሁን ያለበት ስቴፕ መቀጣት ያለበት ነው። የልጁ አቋም ማለት ነው፣ አስተሳሰቡ ያለው ነገር በአጠቃላይ ምን ልበላችሁ ማለት በቃላት በራሱ የሚያስቸግረኝ ቃላት ነው። ምን ብዬ እንደምተነትን ግራ ይገባኛል። ማለት መቀጣት አለበት አብርሃም በቃ ማለት በህግ አካል ጥላ ከለላ ስር ሆኖ የባህሪ ለውጥ ማምጣት አለበት። ጥሩ አይደለም አሁን ያለበት ባህሪ ማለት ነው። ብቻ በጣም ነው የሚያሳዝነው።
አብርሃም ድሮ ባዶ በነበረው ሰዓት ባዶ በነበረ ምንም በሌለው ሰዓት በጣም ጥሩ ባህሪ ነበረው። ቤተሰብ ሁሌ ነው የምነግራችሁ ይህን ጉዳይ። አሁን ገንዘብ ካገኘ በኋላ ግን ጠገበ። በቃ በባህሪው የሚያሳየው ባህሪ ድሮ ማናቀበት ድሮ ያላየነው አብርሃም አዲሱ አብርሃም ማለት ነው። እና ይሄ ባህሪው ደግሞ በሰው ዘንድ አልተወደደለትም። የሚያስጠላ የሆነ ስብዕና ነው ይዞ የመጣው። ስለዚህ አንተ ገንዘብ ሲገኝ እንዴት መሆን እንደነበረብህ ወይም ደግሞ ገንዘብን በጥቅም ሁኔታ ላይ ወይም ህይወትን ለመቀየር ነው ማዋል ያለብኝ። ስለዚህ የኔ ባህሪ ስብዕናዬ መቀየር የለበትም ብለህ ራስህን መቼ እንደምትመክር አላቅም አብርሃም። በቃ አሁን ላይ ያለ ባህሪ ማንም የሚወድልክ አይደለም። ሁሉ ነገር በቃ የምታሳየው አክቲንግ ደስ አይልም። ይሄን አብርሃም ማንም አይወደውም፣ ማንም ማለት ነው። ስለዚህ ቤተሰብዬ እኔ ከህግ አካል ጥላ ከለራ ስር ሆኖ ነገሮች እንዲፈቱ መደረጉ ሩታን ትላንትና ጥሩ ቦታ ጥሩ ስቴፕ ላይ ሄደሻል ነው ምላት። ምክንያቱም ለምነዋለች አራስ ልጇን እየጣለች እየሄደች ብዙ ለምነዋለች በቤተሰብ በብዙ ነገር እሱ እዛ የተንዘላዘለ ማለት ነው። ስለዚህ አሁን ልክ መጥቷል፣ ትክክልም ነው የተደረገው። ግን አንተ ከህግ በላይ ነኝ የሚያስብሉ ድርጊቶችን ፈጽመሃል። ታረም አብርሃም ባይዘዌ በጣም የሚታረሙ ብዙ ስብዕናዎች አንተ ጋር እየታዩን ነው። እና ህግ ቦታ በራሱ ህግ አካላትን በራሱ እንዴት ማናገር እንዳለብህ እንዴት ሪስፔክት ማድረግ እንዳለብህ ራሱ መማር አለብህ ብዬ አስባለሁ። እና እንግዲህ የነበረው ሁኔታ ያ ነው። እነ ኖቤልም እንግዲህ አይታችሁታል፣ ደስ ያለው በነገሩ። ምክንያቱም ትናንትና ወደ አበሳጭቶት ነው የላከው። ኖቤልን እንዴት ሲያደርገው እንዴት ሲገፈትረው እንደነበር አይታችኋል። እና በጣም ነው የሚያስጠላ የነበረው ጊዜያቸው ማለት ነው። ከዛ ባለፈ ደግሞ የአብርሃም የሆነ ገና እንጭጭ የሆነ አስተሳሰብ እንዳለው መታቆት በምንድን ነው? እነ ማናቸው ስማቸው እዛ ቡታጅራ ልጆች ማለት ነው ጓደኞቹ ከውጪ አንዲት እህት ከኢሮፕ አለ። በስማ ኢሮፕ ያሉ ለሰከንድ ሽርፍራፊ አይሰጡም የአብርሃምን ይህንን የሚያስጠላ ወይም የሚደብር ቪዲዮ ለማየት ጊዜ የሚሰጡት አይመስለኝም። ለምን መሰላችሁ? ኢሮፕ ሀገር ቤተሰብ በጣም 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 ጊዜ ማለት ነው ዳይመንድ ነው። ምክንያቱም እዚህ ጋር ይማራሉ፣ እዚህ ጋር 2 3 4 ሺፍት ስራ ይሰራሉ። በጣም ቢዚ ናቸው ማለት በዚህ አይነት ጉዳይ ላይ ጊዜ ያባክናሉ ብዬ ስለማላምን ነው። ለምን እንደሆነ ታውቃላችሁ? ከኖርንበት ወይም ከምንኖርበት ቦታ አንጻር ነው ሁላችንም እይታችን ማለት ነው። ስለዚህ ልክ ከኢሮፕ እሱ ተከታይ እንዳለች ሴት አድርገው እሷ ወጪ ሸፍና ምናምን አብርሃምን ከሄርሜላ ጋር ልታጋባ እንደምትፈልግ ይህንን ቁጭ አድርገው ይነግሩታል። እሱ መሀል ላይ አባባ አብርሃም ቁጭ ብሏል ምናምን ግራና ቀኝ አጅበውት ጓደኞቹ። እንደዛ ቪዲዮ ያሳቀኝ የለም ቤተሰብዬ። የመጨረሻ በቃ እንዴ 13 ዓመት የ14 ዓመት ልጅ እንኳን በዚህ ልክ ማለት ነው እንደዚህ አይነት የወረደስ አስተሳሰብ ወይም ደግሞ የሆነ የሞኝ አይነት አስተሳሰብ ይዞ ወደ ሚዲያ አይመጣም ማለት። ህዝብም እኮ ያቀብናል፣ ህዝብ ምን ይለናልም በሉ። አንዳንድ ጊዜ የምታመጡትን አይዲያ አንዳንዴ ወይም ደግሞ ከእናንተ በእድሜ ከፍ ላለ ሰው አሳዩ። ምናልባት የእድሜያችሁ እርከን ይሁን እንዴ እንደዚህ እንጭጭ ቪዲዮ እንድሰሩ ያደርጋችሁ አላቅምና ሳቂ መጣ። እኔ አይ አብርሃም በጣም ነው የተፈለገው ከሄርሜላ ጋር እንዲጋባ ምናምን። አንዷ ለሱ ስትል መስዋዕት ከፍላ ማለት ነው ከውጪ ለዛውም ከኢሮፕ የሱን የትዳር ሙሉ ወይ ሸፍና እንድታጋባቸው። አይገርምም? በጣም እኮ ነው የሚገርመው። አብዛኛውን አረብ ሀገር ያሉ ልጆች አብዛኛውን በተለይ ደግሞ ኢሮፕ ያሉ ገንዘባቸውን የሚያወጡት ለምን እንደሆነ ታውቃላችሁ? ለተቸገሩ መንገድ ላይ የሚበላ የሚጠጣ ላጣ ማህበረሰብ የቻሌንጅ የ50 ብር የ10 ብር ቻሌንጅ እያሉ ነው ብዙ ጊዜ ጊዜያቸውን የሚያጠፉት። ብዙ ጊዜ መስዋዕትነት የሚከፍሉት ለዛ ጉዳይ ነው። ባይዞ የማታውቁ ካላችሁ ማለት ነው። ኢሮፕ ያለ ሰው ለእንደዚህ አይነት ቆሻሻ ተግባር እንዲህ አይነት ተግባር አይሰራም፣ ወይም ደግሞ እንዲህ አይነት ነገርን ሰፖርት አያደርጉም። እነሱ ትምህርትም እኮ ይማራሉ። ባይዘው መማር አለ ላይፋቸው በጣም ማለት ካሉበት ሀገር ጋራ ለማመጣጠን በጣም የሚተጉ ናቸው። ስለዚህ እንደዚህ አይነት የወረደ ነገር ላይ ትብብር የሚያደርጉ ዜጎች አሉ ብላችሁ አታስቡ። ባይዘው እና የሄዳችሁበት ስቴፕን ያሳቀኝ ማለት አብርሃምን ተወዳጅ ለማድረግ አብርሃምን በፈላጊ እንዳለው ለማድረግ ይህን ያህል እኔ በስማም ጫና በጣም እያደረገባችሁ ነው። ግን አብርሃም በቃ ሁሌም ቢሆን እሱ የሆነ የነገሰ ቦታ ላይ መታየት ይፈልጋል። ሁሌም የበላይ ሆኖ መታየት ይፈልጋልና እኔ በልጅነቱ የሆነ ያነሰው የሆነ ብቻ አላቅም እየተኮረኮመ ያደገ ይሁን ወይም ደግሞ የሆነ ኮንፊደንስ አጥሮት የሆነ ሲሰማው የኖረ ነገር አለና ያችን ነገር ለመሸፈን ሁል ጊዜም ቢሆን እንዲህ አይነት ድርጊቶችን የሚያመጣ ይመስለኛል። እኔ ቤተሰብ የምሬን ነው እንደ ሳይኮ ስረዳው ማለት ነው። ለማንኛውም እግዚአብሔር የታመመውን አይምሮህን እግዚአብሔር ይማርልህ። ይሄ መታመም ነው
ማለት በማትኖር ህይወት ላይ እንደምትኖር ሆነክ መከራ መብላት ጥሩ አይደለም። የሆነ ስትኖርም እኮ ሰዎች የሚኖሩትን ህይወት ማሳየትም መልካም ነው ብዬ ነው ማስበው። እናም እንግዲህ ቀጣይ ስቴፕ ምንድነው? ሩታ ወደ ህግ ወስደዋለች አብርሃምን። ከዛ በኋላ ምን ይከሰታል የሚለውን ደግሞ አብረን የምናይ ይሆናል። ቤተሰብዬ ስለነበረን ቆይታ ክብረት ይስጥልኝ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።